ኢትዮጵያ የበላሽ ይከበራል፣ የሞትልሽ ያለ የበላሽ ይከበራል ይባላል። እኔ የሀገር መከላከያ ሰራዊት ነበርኩኝ። ዛሬ ግን ተመትቼ ገብቻለሁ። ግን መሬት ይሰጣል ምን ይሰጣል ተብዬ ገብቼ አሁን ሀገር ቤት ቁጭ ብዬ ማንም ዞር ብሎ የሚያየኝ የለም። ቦምበሩን እያሽከረከረ እኛን እንቃል። ግን እኛ እኮ ብዙ መስዋዕትነት እንከፍለን እያያችሁ ነው። እኛ ለምንንም ልንኖር እንችላለን። ግን ይሄ ሁላ ነገር ግን ለሀገራችን ይሄን ሁላ ነገር አድርገን የኢትዮጵያ መንግስት እኛ ላይ ትኩረት አድርጎ መስራት አለበት። እኔ አሁን እንደራሴ መስራት አልችልም። ጥይት ውስጥ ያለ ግን ይሄን ሁላን እያየሁት ግን ምንም አልችልም ብዬ አልተቀመጥኩም። እየሰራሁበት ነው አለው። ስለዚህ አደራ እንላቸዋለን ለኢትዮጵያ። አደራ ኢትዮጵያ። ነገ እኔ ሞቼ ልጠፋ እችላለሁ። ያመኛል። በጣም ነው የሚያመኝ። በጣም ለምን ሀገሬን ነገም ዛሬም እወዳለሁ። ይሄ ነገር አልተደረገልኝም ብዬ ሀገሬን አልጠላሁም። በጣም ሀገሬን አሁንም አከብራለሁ። ሀገር ልትደፈር ነው ከተባለ ጥሪ ከተደረገልኝ አሁንም ተመልሼ እሄዳለሁ። ችግር የለውም እያመመኝም ቢሆን። ክልል ላይ ያላችሁት ባለስልጣኖች አደራ እንላቸዋለን ለወታደር ክብር ስጡት። በተለይ ለወታደር ክብር ስጡት። በጣም ያስፈልገዋል ክብር። እውነቴን ነው የምላቸው። እኔ በጣም አትናቁ ወታደርን። ክብር አለው ወታደር እኮ ለሀገሩ ሲል ብዙ መስዋዕትነትን ከፍሏል። ወታደር ማለት እኮ ያለ ደሞዝ፣ ያለ ምግብ፣ ያለ መጠጥ ምንም ነገር ምግብ ሳይዝ ዝናብ ውስጥ ያደረ ብርድ የመጣው ይሄን ሁላ አድርጎ ለዚህ ሀገር ግን ወደ ሀገሩ ተመቶ እንኳን ሲመጣ ማንም ክብር አይሰጠውም።